ከዘራችን አንድ ክርስቲያን ሙስሊም የሚባል ነገር የለም። አልሐምዱሊላህ በህልም አዛን አሰምቶ ነው ወደ እስልምና የመጣሁት። ያው ሰላይ የሚመስልኳቸው ሰዎች አሉ፣ የሚያውቁ ሰዎች ናቸው። ደግሞ 3 ወር በሰንሰለት ታስሬ ነበር እዛው ቤተክርስቲያን ማለት ነው። ተከራይቼ ስኖር እዛ ምድብ 2 ይባላል። ሌሊት በጥይት ሳተኝ ትቦ ውስጥ ገብቼ ተኛ ነበር። ነገሮች ይስተካከላሉ ብዬ ተስፋ አደርጋለሁ። አንድ ሰው የሆነ ሰርግ ተጠርቶ ድግስ ሊበላ ይሄዳል አይደል? ወደ እስልምና ስመጣ ደግሞ የሞት ድግስ ተደግሶ ያን ድግስ ልበላ ዝግጁ መሆን አለብህ። የትም ቦታ ሆነ ሞት አይቀርም። ግን እውነተኛውን ሃይማኖት ይዘህ መሞት ከምንም በላይ በቂና በቂ ነው። አሁን ብዙ ጓደኞች ወደ 4 ጓደኞች የሰለሙ ጓደኞች አሉ። ግን አሁን እኔን ችግር ስላዩ አሁን እነሱ ተደብቀው ተሸሽገው ነው የሚኖሩት። እስልምናዬ 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 ሰላም አለይኩም ወራህመቱላሂ ወበረካቱ። አልሐምዱሊላህ ረቢል ዓለሚን። አሁን ዑመር እባላለሁ። የመጀመሪያ ስሜ አንዳርጌ ሽመላሽ ነበር። አልሐምዱሊላህ አሁን ዑመር እባላለሁ። በእስልምና ሃይማኖት በክርስትና ሃይማኖት ከቆየሁኝ አንድ 25 ዓመት 26 ዓመት በክርስትና ሃይማኖት ቆይቻለሁ። አሁን ግን በእስልምና ሃይማኖት አንድ 4 ዓመት ሆኖኛል። ቤተሰብ የመጀመሪያ ልጅ ነኝ። ተወልጄ ያደግኩት ራያ ቆቦ ሰሜን ወሎ ራያ ቆቦ ከተማ ነው። አስተዳደጌ ያው ቤተሰቦቼ አቅም አላቸው አልሐምዱሊላህ። ያው የቤተክርስቲያን አክራሪ ክርስቲያኖች ናቸው። ከዘራችን አንድ ክርስቲያን ሙስሊም የሚባል ነገር የለም። ግን አልሐምዱሊላህ አላህ ሱብሃነሁ ወተዓላ ለሚወደው ሰው ነው እስልምናን የሚሰጠው። አልሐምዱሊላህ እስልምና ነው ፍቆኛል። ግን ወደ እስልምና ስመጣ ብዙ ፈተናዎች ብዙ ችግሮች አሳልፌያለሁ እና ፈተናው ትንሽ ከበድል ነበር። ያው ፈተናውን ለመቋቋም አላህ ሱብሃነሁ ወተዓላ ሁሉን ነገር እንድጸና ሁሉን ነገር ጠንካራ እንደሆነ አድርጎኛል አልሐምዱሊላህ። እና አባቴ ራስ በጣም ያሳደኝ ነበር፣ ጓደኞቼ ሳይቀር በጣም አግለውኝ ነበር። አሁን ግን አልሐምዱሊላህ ረቢል ዓለሚን ብዙ ነገር አሳልፌዋለሁ እና አሁን በጥቁር አንበሳ ሆስፒታል እግሬን በመጀመሪያ ያመኝ ነበርና በጥቁር አንበሳ ሆስፒታል ሰርጀሪ ተሰርቼ ምንም ነገር የሚረዳኝም የሚያግዘኝም ከጎኔ ማንም የለም። ወደ እስልምና ልገባ ስል ያው የቤተክርስቲያን አገልጋይ ዲያቆን ነበርኩ። በድቁና ነበር የማገለግለው። በድቁና እያገለገልኩ እያለ ፈጣሪ አንድ ሆኖ እንዳለ ያወቅኩት ብዙ ነገር ነበር የማመልከው። ፈጣሪ አንድ ነው፣ ግን እዛ ጋር የምታመልካቸው ነገሮች ብዙ ነገሮች ናቸው። ገባ? ሚካኤል፣ ገብርኤል፣ ሩፋኤል፣ ፋኑኤል፣ ማርያም እያልክ ታመልካለህ። ግን እዛ በኋላ ቴንሽን አደረገ። ገብቷል? አልሐምዱሊላህ በህልም አዛን አሰምቶ ነው ወደ እስልምና የመጣሁት። ሁልጊዜም ዱዓዬ እውነተኛውን መንገድ እንዲመራኝ ነበር። አልሐምዱሊላህ ሌሊት 8 ሰዓት በተኛውበት አዛን እያለ ይሄን ያንተ ሃይማኖት ላይ ነበር። ከዛ ሌሊት ተነስቼ ሄጄ ነው ሱብሂ የሰለምኩት። ያው ሰላይ የሚመስልኳቸው ሰዎች አሉ፣ የሚያውቁ ሰዎች ናቸው ደግሞ እና ሰላይ መስያቸው ነበር። ከዛ እስልምና መቀበል የሚቻለው እንዴት ነው ብዬ ሳናገረው እንዴት ትቻልክ ሲለኝ አይ መስለም አይቻልም ስለው አረ ይቻላል ግን ጫነው ምናምን እኔ ስለ ጫነው አይደለም የምሰልምበትን መንገድ እንድትነግረኝ ነው ምናምን አልኩት። ከዛ በኋላ ሻወር ወስደህ ንጹህ ልብስ ለብሰህ መቅረብ ብቻ ነው ይሄ ነው። አዎ በጣም ቀላል ነው። ሄድኩኝና ሻወር ወስጄ መልሼ ሄጄ ሻዴን ያስኩኝ። እሱን ከተቀበልኩ በኋላ በጣም ይፈልጉኝ ነበር ቤተሰብ። እዚህ ሜዳ መስጊድ ጀለቢያ ለብሼ ጁማ ሰግጄ ስወጣ ቪዲዮ ቀርጸው ምናምን ወደ ክፍለ ሀገር ልከውታል። ገብተዋል። ጓደኞቼም አጎቶቼም አሉ እዚህ። ልጃችሁ እንደዚህ ሰልሟል ምናምን ሲባል ቀውጥ የሆነ እኔም ሁሉ ግልጹን ነገር ተናገርኩኝ። ከዛ በኋላ በጣም ማሳደድ ጀመሩ። ከዛ በሳምንት ተይዤ 3 ወር በሰንሰለት ታስሬ ነበር እዛው ቤተክርስቲያን ማለት ነው። 3 ወር ሙሉ በሰንሰለት ታስረው የሙስሊም መንፈስ ይዞታል ብሎ በጣም ይገርፉኝ ነበር። ከዛ መጨረሻ ላይ መግደልም ማዳንም አላህ ሱብሃነሁ ወተዓላ ነው። እኔ እውነተኛው መንገድ ስላገኘው የሚያስፈራኝም ምንም የሚለኝ ነገር የለም። መስጠትም መንሳትም አላህ ሱብሃነሁ ወተዓላ ነው ስል ቄሱም ይሄ የሚለቅ ሰይጣን አይደለም ብሎ ተናገረ ለነሱ።
ያው እባክህ እንደዛ አትበል፣ መጀመሪያ ስለራስህ ወቅ። እኔ ምንም የሚያስፈራኝ ነገር የለም። መጀመሪያ ስለራስህ ወቅ። ካሁን በኋላ ግን ምንንም እንዳነካኝ አልኩት። ያው ቤተሰብ ስላለ በቃ ቤተሰብ የሆነ ነገር ይከፍላቸዋል፣ ገብተዋል እነዛ ላይ እኔ እንትን ለሚል ማለት ነው። ከዛ በኋላ በቃ የት ልሄድ? እጄ ላይም ገንዘብ የለም። የወር ደመወዝ ነበረኝ፣ እሱም ያው ታግዷል። ያው ከሰለምኩ በኋላ እሱም ተቋረጠ። ሱቅም ነበር የመጽሐፍ ቤት፣ ያም ተቆለፈ። ቤተሰብ መጣ። በቃ በገንዘብ ብዙ ነገር ደለሉኝ። በቃ እኔ ገንዘብ አልፈልግም፣ አይቼዋለሁ። ያው ስላየሁትም ምንም መስሎ አይታየኝም። እኔ የፈለኩትን ነገር አግኝቻለሁ ብዬ ግግም አልኩኝ፣ ተለቀኩኝ። ከዛ ተከራይቼ የምኖርበት ቤት ያው ይሄ ከባድ ነው ብሎ ከለቀቁኝ በኋላ ተከራይቼ ስኖር እዛ ምድብ 2 ይባላል። ሌሊት በጥይት ሳተኝ። ከዛ ወጥቼ እዚህ ቤተል ድልድዩ ጋር ትቦ ውስጥ ገብቼ ተኛ ነበር። ያው የማውቀውም ሰው የለኝም። ያው ምክንያቱም ብዙ ሀቀኞች እንዳሉ ብዙ አጭበርባሪዎች አሉ። ሰው እንደዚህ ብለህ ብታዋየው የሆነ የቀልድ ምናምን ይመስለዋል። እና እንደዛ ስል ያው ብዙ ፈተናዎች፣ ጓደኞችም አገለሉኝ፣ ቤተሰብም አገለለኝ። በቃ ለማን ላወይ? በቃ ለአላህ ሱብሃነሁ ወተዓላ ብቻ ነበር እንትን የምለውና አልሐምዱሊላህ። ከዛ በኋላ ስልስል ሚንበሮች ጋር ቀረብኩ። ሚንበሮች ጋር ከቀረብኩ በኋላ ከዛ በኋላ በቃ ፈተናዎች በጣም በዙብኝ። በቃ ተደብቄ ለአመታት ያህል ተደብቄ ነበር የምኖረው። ሚዲያ ላይ ከወጣው በኋላ በቃ ያው ቤተሰብ የሚያቀኝም የማያቀኝም በቃ እንትን ነበር፣ በጣም ያስቸግሩኝ ነበር። ከዛ ስልክ ቀየርኩኝ። በስልክ የራስ ቴክስት በጣም ብዙ ሰው ይሰድበኝ ነበር። ቤተሰብ በቃ የማይመለከተው ሰው፣ ያው ቤተሰብ ያው ይመለከተዋል ማለትም ትችላለህ፣ ገብቶሃል። ግን የማይመለከተው ሰው ከመሬት ተነስቶ በቃ ይዘታል፣ በቃ እገላለሁ ምናምን ይላል። ከዛ ሁሉንም ችዬ ተደብቄ ስኖር ከዛ በኋላ ዓለም ባንክ፣ ሙሳ መስጊዶች እነሱ ያግዙኝ ነበረ። በቃ ሚንበር ላይ ከቀረብኩ በኋላ በቃ ይሄ ልጅ እንደዚህ ነው ብለው ያግዙኝ ነበረ። ከዛ በጥቁር አንበሳ ሆስፒታል ሕክምና ብታደርግ እኮ ይሻልህ ነበር ምናምን ብለው እንትን አሉኝ። ከዛ ጥቁር አንበሳ ሄጄ ሰርጀሪ ተሰራው። ከተሰራው በኋላ ወላሂ በቃ ምግብ ያስፈልገዋል። አሁን ሕክምናው ላይ አሁን ግዴታ ምግብ መብላት አለብህ። ምግብ በሰዓቱ የማገኝበት ሰዓት የለም። ምክንያቱም ባዶ ቤት ነው ያለሁት። የቤት ኪራይ አለ። የቤት ኪራይ ራሱ አሁን 4 ሺህ ብር ነው የምከፍለው። እዚህ ዓለም ባንክ ጫፍ ላይ ነው የምኖረው። እሱን አሁን ከየት ላንጣ? አሁን ፊዚዮቴራፒ ሰርቼ ምግብ መብላት አለብኝ። ምግብ ካልበላው ደግሞ በቃ የመቆረጥ አድቫንቴጅ ነው ያለ አለችኝ ዶክተሯ ራሱ ማለት ነው። ስፖርት ሰርተህበት ምግብ መብላት አለብህ። ያን ምግብ አሁን ከየት ላንጣ? በሰዓቱ አሁን ሂጄ የማልሄድበት አሁን አለኝ። በሳምንት አንዴ ፊዚዮቴራፒ አለኝ። እዛ የሆነ የሚያሳዩኝ ነገር አለ። እሱን ከቤት በትራስ ምናምን ነው የምሰራው። ያን ሰርቼ የምበላው የለኝም። ከዛ እንደዛ ብዬ ሰዎች ሳዋያቸው እንደዚህ ብለው ወደ እናንተ ላኩኝ። ያው ወደ እናንተ ከላኩኝ በኋላ አልሐምዱሊላህ ነገሮች ይስተካከላሉ ብዬ ተስፋ አደርጋለሁ። ወላሂ አሁን ያለውበት ብቻ አላህና እኔን የምናውቀው ይሄ ነው ብዬ አላውቅም። ያው ውስጡን አላህ የማንም ሰው ችግር አላህ ሱብሃነሁ ወተዓላ እና ራሱ ያው ሰው ናቸው የሚያውቁት። አንደኛ ከቤተሰብ መገለል በጣም ከባድ ነው። በጣም ብቸኝነት በጣም ከባድ ነው። ያው መመኪያ አንድ አላህ ሱብሃነሁ ወተዓላ ብቻ ነው እንጂ ያው ትንሽ ይከብዳል። ከቤተሰብ መራቅ፣ ቤተሰብ መገለል በቃ ሰው እንደ ሰው ራሱ አያየኝም ወላሂ በአሁኑ ሰዓት። ምክንያቱም አሁን በፊት የሚኖርበት ኑሮ ለራሴ ቀርቶ ለሰው ተርፋለሁ። ሱቅ አለኝ፣ የወር ደመወዝ አለኝ። ያን ሁሉ ጥዬ ነው ወደ እስልምና የመጣሁት። ግን አልሐምዱሊላህ እስካሁን እኖራለሁ አልሐምዱሊላህ። ምክንያቱም አላህ ሱብሃነሁ ወተዓላ ለወደደው ሰው ዱንያ አይደለም ዲን ነው የሚሰጠው። እና ፈተናዎቹ እንዲህ ነው ብዬ ልነግርህ አይደለም፣ ልነግርህ አልችልም። ትንሽ ከበድ ይላሉ። አንድ ሰው የሆነ ሰርግ ተጠርቶ ድግስ ሊበላ ይሄዳል አይደለም?
ወደ እስልምና ስመጣ ደግሞ የሞት ድግስ ተደግሶልህ ያን ድግስ ልበላ ዝግጁ መሆን አለብህ። የትም ቦታ ሆነ ሞት አይቀርም። ግን እውነተኛውን ሃይማኖት ይዘህ መሞት ከምንም በላይ በቂና በቂ ነው። ዱንያ ምናምን ወለኔ ቤተሰቦች ከምንም በላይ ሀብታሞች ናቸው። በእኔ እድሜ ራሱ 24 ግመል ገትት ነበር ራያ ቆቦ ላይ እየሉን ከብቱን ተው። ዱንያ አላህ Subhanahu Wa Ta'ala ለወደደው ሰው ዲን ነው የሚሰጠው፣ ዱንያ አይደለም። ምንም አይሰራልኝም። ምክንያቱም የአይምሮ እረፍት የሚባል ነገር አለ። የአይምሮ እረፍት መሰለ የለም። አላህ Subhanahu Wa Ta'ala በብቸኝነት ማምለክ ከምንም በላይ በቂ ነው። ግን ሀቅ ነገር ሲያዝ በጣም ፈተና ሙሲባ ይበዛል። ያን ነገር ደግሞ ለመቋቋም እኔ አልহামዱሊላህ ዝግጁ ነኝ። ያው ምክንያቱም መግደልም ማዳንም አላህ Subhanahu Wa Ta'ala ካላለ ማንም ሰው ቢዝት ማንም ሰው እንትን ቢል ምንም እንደማያመጣ አምናለሁ። እና በቃ አሁን ከጎኔ ማንም ሰው የለም ወላሂ ማንም ሰው። እግሬ በፊት እስልምና ሳልቀበል ነው። ግን ከዛ በኋላ ወደ ቤተ ክርስቲያን ትምህርት ተማርኩኝ። እግሬን ከታመምኩ በኋላ በጭቤ ከተወጋው በኋላ በየአመቱ እያደር እያዘ ይመጣ። ነርቮቹ እየደከሙ መጡ። አሁን ራጅ ላይ ሕክምና ላይ ሲታይ ነርቮቹ እየደከሙ ነው የመጡት። የደም ሴሎች መተላለፊያቸው እነሱ ሳስተዋል አያስተላልፉም ማለት በሱ በጭቤ ነው የተወጋው። ያው ማታ ላይ እየሄድኩ ነው። ማታ ላይ እየሄድኩ ያለ በረሃ ግመሎችና በረት አስገብቼ በረት ይባላል በእኛ ሀገር እሱን አስገብቼ ማታ ላይ እየመጣው እያለ ነው ያ ጉዳት የደረሰብኝ። ከዛ በኋላ ወቅቶኝ 3 ናቸው። ወቅቶኝ ከሄዱ በኋላ ማታ ነው የሆነ ኃይል ወቅስ እያለፈ ነው ይዞኝ የመጣው። ጅብ ሁሉ ሊበላይ ነበር። መሽቷል በጣም። ከዛ ወደ ጤና ጣቢያ ወሰደኝ። ከጤና ጣቢያ በቃ ቤተሰብ ተጠራ። ከዛ በቃ በሰዓቱ በቃ መሰራት አይችልም፣ ጉልበት ላይ ስለሆነ መሰራት አይችልም ነበር። ከዛ ወልዲያ ሕክምና ይዞኝ ሄዱ። ይቆረጥ ተባለ። አባቴ አይቆረጥም ማለት በቃ ባለበት ይቀመጣል። ይሄ መቆረጥ አይቻልም ማለት። ከዛ ስኖር በቃ ታኝቼ ያው ቤት ምግብ ምናምን ተንከባከቡኝ። በዛው ያዘ ገብቷል። ከዛ በኋላ በቃ በየአመቱ እያሰረኝ እያያዘ ይመጣ ከመስለኝ በፊት ማለት ነው። ከዛ በቃ በየአመቱ አሁን የሚያዘኝ የዚህኛው እግር ለዚህኛው ጠንክ ሆኖ ገብቷል። አሁን ይሄኛው እግሬም ሰርጀሪ ይሰራል፣ ተረከዙ ላይ ይሰራል፣ ግራ እግሬ ማለት ነው። አሁን ይሄኛው ቀኝ እግሬ በቃ እንዳለ ሰለለ። በጣም ከሳ የመቋቋም አቅም የለውም። ያው በክራንቹ ነው ደግፍ የሚይዘው እንጂ እንትን አይልም። እና እሱ አሁን ዶክተሯ በቃ የተሻለ የግል ሕክምና ራሱ ብታረግ አቅም ካለ እንደዛ ብታረግ የተሻለ ነው አለች። እሷ ራሱ ማለት ነው ዶክተሯ። አሁን ይሄን አቅም ካለ የማሽን እንትኖች አሉ አለችኝ። ፊዚዮቴራፒ መሰለኝ። አሁን በትራስ ነው የምሰራው። የማሽኑ በቃ በራሱ ነው እንትን የሚልህ እሱ አሁን አሪፍ ነው አለች። ያንንም ሰርታ በቃ ምግብ ግዴታ መብላት አለብህ፣ ወሳኝ ምግብ ነው አለችኝ። ግን ያው ብቻ ይሄ ነው ብያል ልነግርህ አልችልም። ብቻ ከባድ ነው ምግብ። በቃ ከዛ ሂጄ በቃ ሙሳ መስጊድ ነው ጀማ መሰግደው። ከሙሳ መስጊድ ወጥቼ በቃ እዛ ጀማው ሲበላ ብር ቀርብ ይበላለሁ እንጂ ሌላ እንትን ምለው ነገር የለኝም። የሚረዳኝ የለም። ምሳ ከበላው ራት ማልበላበት ሰዓት አለ። ካገኘው በላለሁ፣ ካጣው ዝም ብዬ ተኛለሁ። አሁን የቤት ኪራይ ራሱ ባለፈው ስልኬን ሽጬ ነው የከፈልኩት። ስልክ ታች ነበረኝ 8 ሺህ ብር ሽጬ ነው የቤት ኪራይ የከፈልኩት ያን ድሮ። ከዛ አሁን ራሱ በ17 ነበር አልፏል። እና አሁን ያን ራሱ የሚሸፍንልኝ ሰው የለም። ጊዜውም እንደምታየው ነው። ኑሮ ውድነት አለ። በቃ ሕክምናዬን በሰዓቱ ሕክምናዬን በቃ ማድረግ ነው የምፈልገው። ወደ ጤንነቴ እንድመለስ ነው የምፈልገው። አሁን የተሻለ ሕክምና እንዲደረግልኝ ነው። ማንም የሚረዳኝ የለም። ሰው በቃ
አግዘው ምናምን ሕክምናዬን በአግባቡ እንዲጨርስ ነው የምፈልገው። ምክንያቱም ማንም የለኝም ከላ በታች በቃ ሙስሊም ወንድሞቼ እንዲረዱኝ እህቶቼ እንዲረዱኝ እፈልጋለሁ። ምክንያቱም ለአላህ ብለው እኔ እንደማንኛውም ተራ ሰው ነኝ፣ ግን ለአላህ ሱብሃነሁ ወተዓላ ነገ አላህ ሱብሃነሁ ወተዓላ ነው ሁሉን ነገር ማድረግ የሚችል መስጠት የሚችል ነው። የሚረዳኝ የሚያግዘኝም ስለሌለ እንዲያግዙኝ እፈልጋለሁ። ወላሂ እኔ እንጃ ምንም ቃላት ያጥረኛል። ምክንያቱም አውቀዋለሁ ሀቅን እንዳያስኩ ስለያስኩ ነው ፈተና የበዛብኝ። አላህ ሱብሃነሁ ወተዓላ ደግሞ የሚወደውን ሰው ነው የሚፈትነው። ስለዚህ ማንም ከጎኔ ማንም ሰው እንደሌለኝ የለኝም። ምንም ሌላ ማስተላልፈው የለኝም። ያው ሕክምናዬን በሰዓቱ እንዳደርግ ከዛ በኋላ አሁን ቁርአን ራሱ መቅራት እፈልጋለሁ። ነገሮች ሁሉ ግን ምንም ሊመቻቹልኝ አልቻለም። ሂፍዝ ማዕከል መግባት ፈልግ ነበረ። ያው ሰርጀሪ ከመስራቴ በፊት እሱን ሁሉ አስቤ ነበረ። ነገሮች ሁሉ ተስተካክሎልኝ የራሴ ሂፍዝ ማዕከል ከፍቼ ሰለምቴዎችን እንድረዳ አላህ ሱብሃነሁ ወተዓላ ጠይቀዋለሁ ሁልጊዜ። በራሴ ስለደረሰ ያው ቁስል ያየ ሰው ነው ቁስል ሐሞት የሚያውቅ ሰው ነው ህመምን የሚያውቀው። ገብቷል። ፈተና ሲባል በቃ ያ ሰው ከሚነግርህ በላይ ነው ፈተናው። እና አሁን ብዙ ልጆች አሁን ብዙ ጓደኞች ወደ 4 ጓደኞች የሰለሙ ጓደኞች አሉ። ግን አሁን እኔን ችግር ስላዩ አሁን እነሱ ተደብቀው ተሸሽገው ነው የሚኖሩት። 2 እንኳን ወደ ውጭ ነው ያሉት፣ ወደ ኢመን ነው ያሉት እነሱ እንኳን። እና አሁን አንዳንድ ልጆች እንደዚህ ምናምን ያማክሩኝና በቃ እኔ አሁን በተቻለኝ አቅም በቃ በምላስ ብቻ ነው እንጂ ሌላ ነገር አቅም የለኝም። ገብቷል። እና አላህ ሱብሃነሁ ወተዓላ የሆነ ነገር ቢያደርግልኝ በቃ እንደዚህ ያሉ ሰዎችን በቃ በቻልኩት ነገር ከጎናቸው ብሆን ደስ ይለኝ ነበር። ነገሮች ሁሉ ተመቻችተውልኝ ኢንሻአላህ በአላህ ፈቃድ ይሆናል ሁሉም ነገር። ቀላል ነገር ነው። ዱንያ ቀላል ነገር ነች። ማንም ሰው ፈጥሮ ያገኛታል። ዲንን ግን ፈጥረህ አታገኘውም። እና የተሻለ ነገር አላህ ሱብሃነሁ ወተዓላ በቃ ዋናው ከምንም በላይ ጤና ነው። የጤና ጉዳይ ነው ከሰው በታች የሚያደርገው። ጤና ካለ የትም ቦታ ሄደህ መስራት፣ የትም ቦታ መቀየር ትችላለህ። እና አሁን ነገሮች ተመቻችተውልኝ ወደ ጤንነት ተመልሼ ቁርአኔን አፍዬ ነገሮችን አመቻችቼ በቃ እንደዚህ እንደኔ የተገለሉ ሰዎችን ከጎናቸው ባለኝ አቅም ለመሆን ሀሳብ አለኝ። እጅግ በጣም ሩህሩህ እጅግ በጣም አዛኝ በሆነው ክብርና ምስጋና ለዓለማቱ ጌታ ለአላህ ሱብሃነሁ ወተዓላ የተገባውን። ክብራትና ክብራን የአቢኪና ዳዳ ዩቲዩብ ቻናል ተከታታዮች ዛሬ እንግዲህ ወደ እስልምና የሚለው ፕሮግራማችን አዲስ እንግዳ ይዘንላችሁ መጥተናል። ይህ እንግዳ ከዚህ ቀደም በሚንበር ቲቪ ላይ የኔ መንገድ ላይ ቀርቦ ነበረ። ዛሬ ግን ያው የግድ እኛም ቻናል ላይ መቅረብ እንዳለበት አምነን በድጋሚ ልናቀርበው ተገደናል ማለት ነው። እንደምትመለከቱት እዚህ ጋር ጉዳት ደርሶበታልና ሰርጀሪ ተሰርቷል። በእርግጥ ከዚህ በፊት ነው በስለት ተወክቶ አሁን ላይ ሰርጀሪ እንደሚያስፈልገውና ለሰርጀሪ ተደርጎ በዚህ ሁኔታ ነው ያለውና ኢቭን መራመድ ራሱ በደንብ አልሰጠውም። ከዛ በኋላ ራሱ ብዙ ጉዳቶችን አስተናግዶ ነበረና ሀቂያ ይህ ወንድማችን ልናግዘው አብሽር ብለን ከጎኑ ልንሆን ይገባልና ሁላችንም ከዚህ ወንድም ጎን ልንሆን ይገባል። እስልምናዬ 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 እስልምናዬ